ሰላም ጤና ይስጥልኝ የዚህ ቻናል ተከታታዮች እንዴት አላችሁ? ይህ ጳጉሜ ሚዲያ ነው። ዛሬ ይዤላችሁ የቀረብኩት ስለ ቅዱሳን መላእክት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ትምህርት ምን ይመስላል የሚለውን ለማሳየት ከብዙ ቪዲዮዎች ውስጥ ዛሬ 14 ዓመት የተቀረጸ ቪዲዮ የዲያቆን ህብረት ይሽጥላ በደንብ አድርገው ስለ ቅዱሳን መላእክት ያብራሩበት ነው። በሁለት ክፍል ነው የማቀርብላችሁ። የመጀመሪያው ክፍል ይሄ ነው። ስለ ቅዱሳን መላእክት ተፈጥሯቸው፣ ስለ ማንነታቸው፣ በቤተ ክርስቲያን መላእክት የሚለው ቃል እንዴት ይፈታል የሚለውን፣ የመላእክት ስማቸው ምን ይመስላል የሚለውን እና ስለ ኃያልነታቸው እግዚአብሔር የሰጣቸው ክብር ምን ያህል ነው የሚለውን ይህንን በዝርዝር በደንብ አድርገው መምህራችን ዲያቆን ህብረት ይሽጥላ በደንብ አድርገው ያስረዱናል። በዚህ ክፍል ብዙ እንደምትጠቀሙበት ተስፋ አደርጋለሁ። ወደ መምህራችን እንሂድ። ቅዱሳን መላእክት የእግዚአብሔር ፍጥረታት ናቸው። ረቂቃንና መንፈሳውያን ፍጥረታት ናቸው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን በማለት ስለ ቅዱሳን መላእክት የእግዚአብሔር ረቂቃን ፍጥረታት መሆናቸውን መናፍስት ናቸው በማለት ገልጿቸዋል። መናፍስት በብዙ ቁጥር ነው፣ መንፈስ በነጠላ ቁጥር ነው፣ ረቂቅ ማለት ነው። መናፍስት ደግሞ ረቂቃን የሆኑ የእግዚአብሔር ፍጥረታት ናቸው። በዕለተ እሁድ በሰዓተ ሌሊት በሌሊቱ ክፍለ ጊዜ መላእክትን እግዚአብሔር ፈጥሯቸዋል። ሲፈጥራቸውም እጅግ በጣም ብዙ አድርጎ ነው የፈጠራቸው። መጽሐፍ ቅዱስ አእላፋት ጊዜ አእላፋት፣ እልፍ ጊዜ እልፍ ነበር ቁጥራቸው ብሎ በዚህ መንገድ በጅምላ ይገልጻቸዋል። ብዙ ናቸው ብሎ ይገልጻቸዋል እንጂ ይህን ያህላሉ ብሎ በቁጥር ወስኖ አይናገርም። ስለ ቅዱሳን መላእክት እጅግ በጣም ግን ብዙ ናቸው። እግዚአብሔር እንደዚያ አድርጎ ፈጥሯቸዋል። ሁሉንም በቁጥር ያውቃቸዋል፣ በስምም ያውቃቸዋል። እኛ ግን በስም ጥቂቶቹን እናውቃለን። ቁጥራቸውንም ለመገመት ለማሰብም አንችልም። በጣም ብዙ ናቸው። ሊቃውንተ ቤተ ክርስቲያን እንዲሁ የመላእክትን ብዛት እንድንረዳ ለማለበም እንድናስተውል ብቻ ለማሳሰብ ያህል ያለፈው ትውልድ ሁሉ የሞተው ቢመጣ ቢነሳ እንደገና ደግሞ ያለው ቢደመርበት ወደፊት የሚነሳው ትውልድ ሁሉ ቢመጣ ለእያንዳንዳችን መላእክት እንደ ራስ ፀጉራችን ይደርሱናል ይላል። ይሄ ማለት መላእክት ምን ያህል ብዛት እንዳላቸው እንድናስብ። እጅግ በጣም መላእክት ብዙ ናቸው። እነዚህን እግዚአብሔር አንድ ጊዜ ፈጥሯል እና ዓለምንም እንዲራዱ፣ እንዲያግዙ፣ እንዲጠብቁ ያዛቸዋል። በየስማቸውም ይጠራቸዋል። ቁጥራቸው የሚወሰን አይደለም። ስለዚህ መላእክት የእግዚአብሔር ፍጥረታት ናቸው። ረቂቃን ፍጥረታት ናቸው። በዚህ ዓለም ፍጥረት አይነት እንዳለው ማለት ነው። የሚታይ አለ፣ የማይታይ አለ፣ ሕይወት ያለው አለ፣ ሕይወት የሌለው ፍጥረት አለ። መላእክት ሕያዋን ፍጥረታት ናቸው። ነባቢያን ናቸው፣ ለባውያን ናቸው። ይናገራሉ፣ ቃል አላቸው ማለት ነው። እንደገና ደግሞ ሕይወት አላቸው። በዚያም ላይ ደግሞ ዕውቀት፣ ማስተዋል፣ ለቦ አላቸው። ይህን የመሰሉ ፍጥረታት ናቸው። የእግዚአብሔር ድንቅ ፍጥረታት ናቸው። አስቀድሞ እግዚአብሔር እነሱን ከፈጠረ በኋላ ሌሎች ፍጥረታትን ሲፈጥር እጅግ ይደነቁ ነበር፣ እልል ይሉ ነበረ፣ ያመሰግኑ ነበረ። ጻድቁ ኢዮብ እግዚአብሔር ፍጥረትን በፈጠረ ጊዜ የእግዚአብሔር ልጆች ይላቸዋል። መላእክትን የእግዚአብሔር ልጆች እልል ይሉ ነበር ይላል ጻድቁ ኢዮብ በመጽሐፉ ምዕራፍ 38 ላይ። እንደገና ደግሞ መጽሐፈ ኢዮብ ምዕራፍ 1 ላይ ስናነብ ደግሞ የአምላክ ልጆች ይላቸዋል። በእግዚአብሔር ፊት ተሰበሰቡ፣ በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም በመካከላቸው ተገኘ ይላል። የአምላክ ልጆች ይላቸዋል። ስለዚህ ቀድመው የተፈጠሩ ናቸው። የአምላክ ልጆች ተብለዋል። እግዚአብሔር በጸጋ
ለሰው ልጆች ልጅነትን እንደሰጠ ለመላእክትም ልጅነትን ሰጥቷል ማለት ነው። ተመልከቱ። ስለዚህ እኛም የጸጋ ልጆቹ እነርሱም የጸጋ ልጆቹ ከሆኑ በመፈጠር ደግሞ ከቀደሙን እነርሱ ለኛ እንደ ታላላቅ ወንድሞች ናቸው ማለት ነው። ቤተሰቦች ናቸው። ስለዚህ መረዳት ያስፈልጋል። አንድ ሰው በሩቅ ሀገር ስላለ ቤተሰቡ ሲሰማ ደስ እንደሚሰኝ እንግዲህ መምህራችን በዚህ ልክ ስለ ቅዱሳን መላእክት በጣም በጥልቀት ነው ያስተማሩን። በዚህ ልክ ቤተክርስቲያናችን ስለ ቅዱሳን መላእክት ማስረዳት መቻሏ ይሄ ትልቅ ደስ የሚል ነገር ነው። ምናልባትም ከዚች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ እምነት ላይ ያለ ሰው ስለ መላእክት አብራራ ቢባል በዚህ ልክ ያብራራል ብዬ አላስብም። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷን የምታገኘው ከብዙ መንገድ ነው። አንደኛ ከሐዋርያት ጊዜ ጀምሮ በቅብብል የመጣች ሃይማኖት እንደመሆኗ መጠን አባቶቻችን በብዙ መጽሐፍት ላይ በጻፉት በትውፊት የመጣ እንዲሁም በተለያዩ ድርሳናት ላይ እና አዋልድ መጽሐፍቶች ላይ የተማርነውን ጭምር ስለሆነ ይዘን የምንቀጥለው አባቶቻችንም የሚያስተምሩት በዚህ መልኩ ስለሆነ ቤተክርስቲያናችን ሁልጊዜ ሙሉ ናት የምንለው ለዚህ ነው። በቀጣይ የመላእክት ስማቸው ምን ይመስላል? ኃያልነታቸውስ እንዴት ይገለጻል? የመላእክት ስማቸው ቃሉ ራሱ ምን አይነት ትርጉም አለው የሚለውን በቀጣይ ያስተምሩናል። ወደ መምህራችን እንሂድ። መላእክት ቃሉ ራሱ ሁለት መንገድ አለው። አንደኛው አለቆች ማለት ነው፣ መላእክት ማለት። ሁለተኛው መልእክተኞች ማለት ነው። ይህችን ቃል ራሷ አገባቧን በሚገባ መረዳት የመጽሐፍ ቅዱስን ሐሳብ ሳንሳሳት ለመረዳት ያግዘናል። መላእክት ማለት አንደኛ አለቆች ማለት ነው፣ ሁለተኛ መልእክተኞች ማለት ነው። መልእክተኞች ለመሆናቸው ብዙ አስረጅ ማንሳት አያስፈልግም፣ በመጽሐፍ ቅዱስ በብዙ ስፍራ ስለተመዘገበ ማለት ነው። ይልቅ በማስረጃ ደግፎ ማብራራት የሚፈልገው አለቆች ማለት ነው ለሚለው ነው። አለቆች በሚለው ፍቺው ከሰው ልጆች ጋራም ተዛምዶ ለሰው ልጆች መላእክት መባል ሲሰጣቸው እናገኛለን። ለምሳሌ በመጽሐፍ ቅዱስ ነቢየ እግዚአብሔር ዳዊት በመዝሙር 2 ላይ ለምን ተአንገለጉ አሕዛብ ይላል። ተመልከቱ። እና ህዝቦች አሕዛብ ለምን ተሰበሰቡ ማለት ነው። ለምን ታንገለጉ አሕዛብ ወሕዝብኒ ነበቡ ከንቶ፣ ህዝብም ደግሞ ከንቱ ነገርን ተናገሩ። ምን ነው ለምንድን ነው ይላል። ወመላእክትኒ ተጋብኡ ምስሌሆሙ ህቡረ፣ አለቆችም በአንድነት ተሰበሰቡ ይላል። የአይሁድ ሊቃነ ካህናት አለቆቹ ኢየሱስ ክርስቶስን ለመክሰስ፣ ለመኮነን፣ ለሞት ለማብቃት አለቆች ተሰበሰቡ ለማለት ወመላእክትኒ ተጋብኡ ምስሌሆሙ ህቡረ ላዕለ እግዚአብሔር ወላዕለ መሲሑ፣ በእግዚአብሔርና በመሲሁ ላይ አለቆች ተሰበሰቡ። ወመላእክትኒ አያችሁ አገባቡ። ስለዚህ ይሄ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ተሰበሰቡ ማለት አይደለም። የአይሁድ ሊቃነ ካህናት ተሰበሰቡ ማለት ነው። ግዕዙን ለሚያቅሰው ይሄ በጣም ግልጽ ነው። በዮሐንስ ወንጌል ምዕራፍ 3 ላይ እንዲህ ይላል፣ ወሃሎ አሃዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ፣ የአይሁድ አለቃቸው የሆነ ኒቆዲሞስ የሚባል አንድ ፈሪሳዊ ነበረ የሚለውን የመጽሐፍ ቅዱስ ቃል የአይሁድ አለቃቸው የሆነ የሚለው መልአኮሙ ለአይሁድ ይለዋል ኒቆዲሞስን። ስለዚህ ሰዎች ምን ይባላሉ ማለት ነው? መላእክት ይባላሉ ሰዎች ማለት። አንድ ሲሆን ደግሞ መልአክ ሊባል ይችላል። ለምሳሌ የአብያተ ክርስቲያናትን መምህራን አለቆቹን፣ አስተዳዳሪዎቹን በተለያየ ማዕርግ ስልጣንና ደረጃ ስንጠራቸው መላከ ስብሐት እገሌ፣ መላከ ገነት እገሌ፣ መላከ ኃይል እገሌ እንላቸዋለን። የዚህ ቤተክርስቲያን አለቃው አስተዳዳሪው ማለታችን ነው። ይህን መገንዘብ ያስፈልጋል። ቤተክርስቲያን በየስማቸው አብያተ ክርስቲያናት አሳንጻ ታቦት ቀርጻ ቅዱሳን መላእክትን ታከብራለች። ቀላል አይደለም። በብሉይም በአዲስ እግዚአብሔር ስም ሰጥቷቸው
እስከተጠቀሱ ድረስ ማለት ነው። በቤቱ የሱ በሆነው መጽሐፍ ስማቸው ከተጠቀሰ በቤቱም ስማቸው ይጠቀሳል። እነዚህ ቅዱሳን መላእክት እንግዲህ በስም የተጠቀሱ በመጽሐፍ ቅዱስ በጣም ጥቂት ቁጥር ያላቸው መላእክት ናቸው። ቤተ ክርስቲያን ድርሳናቶቿን ስናገላብጥ በጣም ብዙ የመላእክት ስምን እናገኛለን። እሱ ብቻ አይደለም። በድርሳናት ስለ መላእክት በተጻፉ ድርሳናት ውስጥ ደግሞ ስናነብ በመጽሐፍ ቅዱስ ውስጥ የተከናወነው ታሪክ አንድ የእግዚአብሔር መልአክ ይህን ሰራ ብሎ የእግዚአብሔር መልአክ ይህን አደረገ ብሎ መጽሐፍ ቅዱስ ያስቀመጠውን ቤተ ክርስቲያናችን ደግሞ ይህን ስራ የማይሰራው ቅዱስ ሚካኤል ነው፣ ይህን ስራ የሰራው ቅዱስ ገብርኤል ነው ትለናለች። ብዙ ሰዎች ጥያቄ አላቸው። ለዚህ መጽሐፍ ቅዱስ ውስጥ በስም አልተጠቀሰም። ሰለስቱ ደቂቅን ቅዱስ ገብርኤል ከእሳት አዳናቸው ተብሎ አይደለም የተጻፈው አይደለም። የቅዱስ ገብርኤል ስም አልተጠቀሰም ማለት ከየት አምጥታችሁ ነው እናንተ ቅዱስ ገብርኤል ነው ያዳናቸው የምትሉት የሚሉ አይነት ሰዎች አሉ። ይሄ ማለት ቤተ ክርስቲያን ሙሉ መሆኗን የሚያሳይ ነው። ተመልከቱ። መላእክትን ከግብራቸው በመነሳት ልክ አንድ ሰው ስሙን ባይነግረንም መልኩንም ባናይ ማለት ነው ድምፁን ሰምተን እገሌ ነው እንደምንል ማለት ነው። በመጽሐፍ ቅዱስ ውስጥ ታሪኮችን ይዛ ይህን የሰራው እገሌ ነው ማለቷ ለመላእክት ያላትን ቤተኛነት ነው የሚያስረዳው ቤተ ክርስቲያኒቱ። ስለዚህ እንዴት ልታውቁ ቻላችሁ ብሎ መደነቃቸውን አንነቅፍም ማለት ነው። ግን የበለጠ መመስገን አለባት። ይህን በማወቋ ቅርብ ብትሆን ነው የተገለጠላት ነገር አለ። መቼም መልአኩ እንዳዳናቸው እስከተነገረ ድረስ ስሙን ባይጠቀስ ስም የለውም አይባልም አይደል? ህልውና ያለው ነገር በሙሉ ምን አለው? ስም አለው አይደል? ስለዚህ ስም አለው። ስሙን ማወቋ ቤተ ክርስቲያንን ሊያስመሰግናት ይገባል ነው። በስም በመጽሐፍ ቅዱስ ያልተጠቀሱትንም መጥቀስ እንግዳ ነገር አይደለም። ለምሳሌ በብሉይ ኪዳን በኦሪት ዘጸአት ምዕራፍ 7 ላይ ሙሴ በእጁ በትር ታምራትን ባደረገ ጊዜ የፈርዖን ጠንቋዮችም በትራቸውን ጥለው እባብ በማድረግ ሙሴን ሊገዳደሩት ሞክረው ነበር። ሁለት የፈርዖን ጠንቋዮች ይላቸዋል መጽሐፍ ቅዱስ፣ ስማቸውን አልጠቀሰውም። ሐዋርያው ቅዱስ ጳውሎስ ግን በአዲስ ኪዳን ኢያኔስና ኢያንበሬስ ሙሴን በተቃወሙት ጊዜ ብሎ ስማቸውን አመጣው። ከየት አመጣው? ትውፊት ነበር ማለት ነው። በመጽሐፍ ቅዱስ የግብራቸው መክፋት ስማቸው እንዳይነሳ አድርጎታል። ምክንያት አለው። አያችሁ፣ ሌላም ምክንያት ይኖረዋል እግዚአብሔር በመጽሐፍ ቅዱስ በብሉይ ኪዳኑ ስማቸው እንዳይጠቀስ ያደረገበት ማለት ነው። ከዛ በሐዲስ ኪዳን ደግሞ ስማቸው ተጠቀሰ። ትውፊትን ከመጽሐፍ ቅዱስ ውጭ ያሉ አዋልድ መጽሐፍቶችን በመረጃነት ግብአት እንዲሆኑን እንድንጠቀምባቸው እኮ ምልክት እየሰጠን ነው። ስለዚህ ቤተ ክርስቲያናችን ሰፊ ታሪኮችን የሚያብራሩ መጽሐፍቶች አሏት፣ ድርሳናቶች አሏት። ለአዋልድ መጽሐፍቶቻችን አክብሮት እንድንሰጥ ያደርገናል ማለት ነው። በመጽሐፍ ቅዱስ በስም የተጠቀሱ መላእክት አሉ፣ ያልተጠቀሱም አሉ። የእግዚአብሔር መልአክ፣ የእግዚአብሔር መላእክት እያለ ብቻ እንዲሁ የሚጠቅሳቸው አሉ። ሰራዊተ መላእክት አሉ። እንደውም ከስራቸው መጉላት የተነሳ በቤተ ክርስቲያናችን በብሉይ ኪዳን የጎላ ስራ የሰራውን መልአኩ ቅዱስ ሚካኤልን መጋቤ ብሉይ፣ በሐዲስ ኪዳን ደግሞ በር ከፋች የምስራች ነጋሪ የሆነውን መልአክ ደግሞ መጋቤ ሐዲስ ቅዱስ ገብርኤል እያለች ቤተ ክርስቲያን ለይታ ትጠራለች። ሰፋ አድርገን ወደ 80 አሐዱ ስንመጣ ደግሞ ቅዱስ ኡራኤል፣ ራጉኤል፣ ሩፋኤል እና ሌሎቹም ሊቃነ መላእክት በደንብ በስም ተጠቅሰው እናገኛቸዋለን። ስለ ስማቸውም ጥቂት ማለት ያስፈልጋል። የዚህ ቻናል ተከታታዮች እንግዲህ በዚህ ቪዲዮ በጣም ብዙ እያተረፋችሁ እንደሆነ ተስፋ አደርጋለሁኝ። እኔም ብዙ አትርፌበታለሁኝ። ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮውንም ላይክ አድርጉልኝ። ከዚህ ቀጥሎ እንግዲህ መምህራችን ስለ መላእክት ኃያልነታቸውና እግዚአብሔር የሰጣቸው ክብር ምን ያህል እንደሆነ ይገልጹልናል። ከትምህርቱ ጋር አብረን እንከታተል። መላእክት ስማቸው የእግዚአብሔርን ስም የተሸከመ ነው። አንደኛ የእሱ አገልጋዮችና መልእክተኞች ስለሆኑ ሲመጡ በሱ ስም ነው የሚመጡት። ውክልና አላቸው ማለት ነው። አንድ
እግዚአብሔርን ስም ተሸክመዋል የምንለው ከዚህ የተነሳ ነው። ሁለተኛ የመላእክትን ስም ስናይ በመጨረሻ ሁለት ፊደል እናገኛለን። ኤል የሚል ስመ አምላክ ስለሆነ ነው። ኤል ማለት የአምላክ ስም ነው እና ኤል ኤሎሂም ይባላል እግዚአብሔር። እና ለምሳሌ ሚካኤል፣ ሚ ማለት መኑ ማለት ነው። ካ ማለት ከመ። ኤል የአምላክ ስም ነው፣ አምላክ ማለት ነው። ሚካኤል ማለት መኑ ከመ አምላክ ማለት ነው፣ እንደ አምላክ ማን ነው የሚል ፍቺ ያለው ማለት። ገብርኤል ይላለው፣ ኡራኤል፣ ራጉኤል። ስለዚህ የአምላክን ስም ተሸክመዋል። ይህንን ራሱ እግዚአብሔር ነው የተናገረው። መልአኬን በፊት እሰዳለሁ ይላል እስራኤልን ሲያስጠነቅቅ። በኦሪት ዘጸአት የተመዘገበ ነው። ምዕራፍ 23 ቁጥር 20 ላይ መልአኬን በፊት እሰዳለሁ፣ ኃጢአት ብትሰሩ ይቅር አይልምና ተጠንቀቁ። ሙሉ ስልጣን ነው የሰጠሁት፣ ሊቀጣም ይችላል። ሙሉ ስልጣን ስሜ በእርሱ ስለሆነ ይላል። እኔ መቅጣት እንደምችል መማር እንደምችል ማለት ነው። እግዚአብሔር እንዲህ ነው እያለን ያለ ሙሉ ስልጣን ስለሰጠሁት በሱ ስለተጠራው ስሜ በእርሱ ስለሆነ ይህ በፊታችሁ ምልከው መልአክ ያን ማድረግ ይችላል እያለ ነው እያሳሰበ ያለው። ስለዚህ የአምላክን ስም ተሸክመው የመጡ እነዚህ በየጊዜው ስመ አምላክን ይዘው የሚራዱንን መላእክት ተገቢውን ስፍራ መስጠት፣ አክብሮት መለገስ በእውነቱ የሚገባ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመን መካከል አንድ የሚነሳ ጥያቄ አለ። በድርሳናት ላይ አሁን ለምሳሌ በድርሳነ ሚካኤል ላይ ሰለስቱ ደቂቅን ማን ያዳናቸው ሲባል ሚካኤል ነው ይላል ድርሳኑ። እንደዛ ብሎ ነው የሚያብራራው። ድርሳነ ገብርኤል ላይ ደግሞ ስንሄድ ሰለስቱ ደቂቅን ያዳናቸው ገብርኤል ነው ይላል። ስለዚህ ይሄ እንዴት ነው የሚታረቀው? ቤተክርስቲያናችን መቼም የሚጣረስ ነገር አትናገርም እና እስቲ ይሄንን እንዴት አድርገው ነው መምህራችን የሚያስረዱን? አብረን እንከታተል። ቅዱሳን መላእክት አያይዘን ማንሳት ያለብን መሰረታዊ ነጥብ ድርሳነ ገብርኤል ሰለስቱ ደቂቅን መልአኩ ቅዱስ ገብርኤል አዳናቸው ይላል። ድርሳነ ሚካኤል ደግሞ ሚካኤል አዳናቸው ይላል። ማን ነው ያዳናቸው የሚል ደግሞ ጥያቄ የሚጠይቀን ሰው ይኖራል። የሚጋጩ የሚመስለውና እነዚህን መጻሕፍት በመረጃ ምንጭነት ላለመጥቀስ የሚፈልግ ማለት ነው። ምንም የሚጋጭ ነገር እንደሌላቸው፣ ቅዱስ ሚካኤል ቅዱስ ገብርኤል ሊቃነ መላእክት እንደሆኑ፣ ቅዱስ ሚካኤል ደግሞ የመላእክት ሁሉ አለቃ እንደሆነ ማወቅ ያስፈልጋል። መጀመሪያ ይሄንን በዓለመ መላእክት የስልጣን ተዋረድ አለ። መላእክት ከተሞች አሏቸው፣ በሰማይ መኖሪያ ሀገር አላቸው። ሀገረ መላእክት አለ ማለት ነው። እንደ ኢዮር፣ ራማ፣ ኤረር ምንላቸው ሰማያት አሉ መላእክት የሚኖሩባቸው። በዚያ ላይ በነገድ ይከፋፈላሉ። ተመልከቱ፣ ሊቃነ መላእክት አሏቸው። ይህን ስልጣን የሚረዳ ሰው፣ በደንብ የሚገነዘብ ሰው ቅዱስ ሚካኤል ሊቀ መላእክት እንደመሆኑ መጠን ከቅዱስ ገብርኤል በላይ የሚያዛል ማለት ነው። ስለዚህ ልክ እንደ ወታደር ቤት የእዝ ሰንሰለት እግዚአብሔር ቅዱስ ሚካኤልን ያዛል፣ መልእክት ይነግረዋል። ቅዱስ ሚካኤል ደግሞ ለሚያስፈልጉ መላእክት ትእዛዝ ይሰጣል። ሰለስቱ ደቂቅ ሲድኑ የእግዚአብሔር ፈቃድ ወጣች ተገኘች። ቅዱስ ሚካኤል ይህን መልእክት ለማን አደረሰ? ለቅዱስ ገብርኤል። ቅዱስ ገብርኤል መጥቶ አዳናቸው። በአካል ስታዩ ቅዱስ ገብርኤል አድኗቸዋል። በማዘዝ ደረጃ መልእክት በማስተላለፍ ደረጃ ደግሞ ቅዱስ ሚካኤል አድነዋል። ድርሳነ ሚካኤል የቅዱስ ሚካኤልን ነገር ስለሆነ ርዕሱ አጀንዳውያ ስለሆነ አግልቶ የቅዱስ ገብርኤልን ማዳን መጻፍ አይጠበቅበትም። ስለ ቅዱስ ሚካኤል ነውና የሚናገረው። ድርሳነ ገብርኤል ደግሞ ስለ ቅዱስ ሚካኤል ማዳን መናገር አይጠበቅበትም። ስለ ቅዱስ ገብርኤል ነውና ድርሳኑ ርዕሱን ጠብቆ መሄድ አለበት። ስለዚህ ከእግዚአብሔር መፍቀድና ማዘዝ አንስቶ እስከ ቅዱስ ገብርኤል ማዳን ድረስ ያለውን ተከፋፍሎ እንደ መጽሐፍ ነው መጽሐፍቱ ያደረጉት። ስለዚህ ምንም ጥርሰት ወይም መጋጨት የለም ማለት በመጽሐፍቱ ዙሪያ። መምህራችን የሰጡን በጣም የሚገርም ማብራሪያ ነው። እንግዲህ ቤተክርስቲያናችን ከሐዋርያት የመጣች ስለሆነችና እውነትን የተመረኮዘ ነገር ስለያዘች የሚጣረስ ነገር ሁል ጊዜ አታስተምረንም። በዚህ መልኩ አብራርተውልናል። ቃል ያሰማልን ብለናል።
የሚቀጥለው እንግዲህ የዚህ ቪዲዮ ማብቂያ የሚሆነው የመጨረሻ የሚያብራሩልን ነገር ስለ መላእክት ቁጥራቸው ይቀንሳል ወይ ወይስ ይጨምራል ወይ የሚለውን ነገር እስቲ የብዙዎች ጥያቄ ሊሆን ስለሚችል እስቲ በምን መልኩ ያብራሩታል? አብረን እንከታተል። መላእክት ቁጥራቸው አይጨምርም አይቀንስም። ለምንድን ነው የማይጨምረው የማይቀንሰው? መላእክት አንደኛ አይዋለዱም አይባዙም። ስለዚህ ቁጥራቸው አይጨምርም። ይሄን በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 22 ላይ ስናይ ሰው እንኳን ከሞት በኋላ በትንሣኤ እንደ መላእክት ስለሚሆን አያገባም አይጋባም ሰው ተብሏል። ይሄ ማለት በሌላ አነጋገር መላእክት አያገቡም አይጋቡም አይዋለዱም አይባዙም ማለት ነው። አንዳንድ ሰዎች መላእክት እንዳገቡ እንደወለዱ አድርገው ለመናገር ይደፍራሉ። ስለ መላእክት ተፈጥሮ ካለመገንዘብ የመነጨ ነው። መላእክት እንደዛ አይነት ተፈጥሮ የላቸውም። መላእክትን እርስ በርስ እንኳን ተጋቡ ተዋለዱ እኮ አይደለም የሚሉት አንዳንድ ሰዎች መላእክትን ከሰው ጋር ነው ተጋቡና ተዋለዱ የሚሉት። በጣም የሚያስደንቅ አገላለጽ ነው። ድፍረት ነው፣ ጽርፈት ነው፣ ዕውቀትም የሚጎድለው አነጋገር ነው ይሄ እና ፍጹም የተሳሳተ እንደሆነ እንድንገነዘብ ነው። የመላእክት ቁጥር አይጨምርም አይባዙም። መላእክት ቁጥራቸው አይቀንስም። ለምን? አይሞቱም። መላእክት ፍጡራን ናቸው። ያልነበሩበት ዘመን አለ፣ ወደፊት ግን ለዘላለም ይኖራሉ። አይሞቱም። ቁጥራቸው ስለዚህ ምን አይሆንም ማለት ነው፣ አይቀንስም ማለት ነው። እንግዲህ ለዛሬ የነበረን የክፍል 1 ስለ መላእክት የነበረን ፕሮግራም እዚች ላይ ያበቃል። ብዙ እንደተጠቀማችሁ ተስፋ አደርጋለሁኝ። መምህራችንንም ቃለ ሕይወት ያሰማልን ማለት ፈልጋለሁኝ። በሚቀጥለው ቪዲዮ በፓርት 2 እስከምንገናኝ ድረስ ሰላም ሁኑ። ጤና ይስጥልኝ።